የእውነት ኦንላይን ላይ ገንዘብ መስራት የምትፈልጉ ከሆነ ለትሬዲንግ እስከ 20 ዩኤስዲቲ ድረስ አጠራቅማችሁ በሱ ከኛ ጋር ትሬድ ማድረግ የምትፈልጉ ከሆነ ማንንም እርዳታም ሳትጠይቁ የተለየ የወጣ ይፈርትም ሳታወጡ 20 ዩኤስዲቲ ድረስ የምታገኙባቸውን ሁለት ወዲያው የሚከፍሉ አፕሊኬሽኖችን አሳያችኋለሁ። አንደኛውን ታውቁታላችሁ ግን ግዴታ መስራት አለባችሁ። አንደኛው 10 ዩኤስዲቲ ነበር ሚኒመም ዊዝድሮ ማድረግ የሚቻለው አሁን 20 አድርገውታል። እንደውም አሪፍ ነው። አንድ ጊዜ በ20 ቀጥታ ከኛ ጋር አብራችሁ ትሬድ ለማድረግ ስለሚያግዛችሁ ማለት ነው። ይሄንንም ማወራችሁ ዊዝድሮ አድርጌ ራሴ ተጠቅሜበት ነው። በዚህም ጥርጥር እንዳይገባችሁ ሁሌም የሞከርናቸው ነገሮችን ነው ለእናንተ የምናቀርበው። አንዳንድ ጊዜ ብቻ ቶሎ የሚያልቁ ነገሮች ከሆኑ እናንተን እንዳያልፋችሁ ቪዲዮ ምናምን ከማዘጋጀታችን በፊት ቴሌግራም ላይ ፖስት እናደርግላችኋለን። ስለዚህ ይሄኛውም ሊንኩ ቴሌግራም ላይ ነው ፖስት የሚደረግላችሁ። ይህንን እንዴት እንደምትሰሩት በዚህ ቻናል አሳያችኋለሁ። ያኛው ቻናላችን በጣም ኮሚኒቲ ስትራይክ እንደዚህ እየቀጠቀጠው ነውና እስኪ ይሄ ዚህን ቻናል ሊንክ ላስቀምጥላችሁና ከታች ገብታችሁ ፎሎ አድርጉት። ያኛው ቻናላችን 35000 ሰብስክራይበር አለው። በዚህኛው ቻናል ስለ ትሬዲንግ ነው ኮርሶችን እያዘጋጀንላችሁ ነው። ፍሪ ኢንስታንት የሆኑ አካውንቶችን ፍሪ ፈንድ አካውንቶችን የሚሰጡ ፕሮፕ ፊርሞችን እያመጣን ለእናንተ ፈንድ አካውንት የሚሰጡ ድርጅቶችን እሰራላችኋለሁ። ወደ ኋላም ተመልሳችሁ ካያችኋቸው ብዙ ቪዲዮዎች አሉ። ዛሬ ግን አንድ ጌም ተጫውታችሁ ፍሬንድ ኢንቫይት አድርጋችሁ $20 የምታወጡበትና ሌላ ደግሞ እስከዛሬም ሰርታችሁት ሊሆን የሚችል ግን የምር ከኛ ጋር መስራት የምትፈልጉ ከሆነ እሱን የተወሰነ 6 ሰው 8 ሰው ጋብዛችሁ ዩኤስዲቲ ማውጣት የምትችሉባቸውን ሁለት መንገዶች እነግራችኋለሁ። ከዛ ውጭ አሁን ያንን ፒቱፒ ነው ብዙዎቻችሁ እየተቸገራችሁ ያላችሁት። ፒቱፒ ኢትዮጵያ ውስጥ ዝግ ነው። የሚሰሩ ብዙ ኤክስቼንጆች ነበሩ፣ ሁሉም ተዘግተዋል። ስለዚህ ትክክለኛ መፍትሄው እንግዲህ ከምታምኑት ሰው ጋር መግዛት ነው። ህጋዊ አይደለም፣ በህግ ያስጠይቃል ምናምን፣ ግን በጣም ብዙ ሰዎች እየተበላችሁ ስለሆነ ይህንን ነገር ልንገራችሁ። በጣም ብዙ ሰዎች ግሩፕም ላይ ቻናልም ላይ ዴም አድርጉልኝ በውስጥ አውሪ ምናምን እያሉ የሚወስዱባቸው ሰዎች በጣም ብዙ ሰው ስክሪንሹት ይልክልኛል። ሶ በተቻለ መጠን እኛን ለማናገር ሞክሩ፣ በእኛ በኩል እንትን ለማለት ሞክሩ። ቢያንስ አጣርተን እነግራችኋለን። በጣም አስገዳጅ ነገርም ካጋጠማችሁ ልንሸጥላችሁ የምንችልበት እድል አለ። ይሄ ግን እንትን አይደለም፣ ውሰዱት ዝም ብላችሁ ገብቷችኋል። ስለዚህ ወደ አፕሊኬሽኑ እንሂድ። እንዴት እንደምታወጡ ማሳያችኋለሁ፣ እንዴት እንደምትሰሩትም የማሳያችሁ ይሆናል ማለት ነው። ሶ ኮፒ ሊንክ አድርጉት፣ ይሄንን ለሌሎች ሰዎች ላኩላቸው፣ ሼር አድርጉላቸው። እንሂድ። ይኸውላችሁ ጋይስ ቴሌግራም ላይ ለቅቄላችሁ ነበር። ስለዚህ ቴሌግራም ቻናላችንን ተቀላቀሉ። ቪዲዮ መስራት ትንሽ አድካሚ ስለሚሆን ነው። ይሄ ብሎክ በስተር ነው የሚባለው፣ ብሎክ በስተር ነው። እንደምታዩት አሁን እኔ ራሱ 10 አውጥቼ ከዛ አሁን ደግሞ ወደ $11 የሚሆን አለኝ ማለት ነው። 10.9 አለኝ። አንድ ሰው ስትጋብዙ 10,000 ነው የሚሰጣችሁ። ስለዚህ ከ10 ሰው 15 ሰው ጋብዛችሁ ከዛ ደግሞ ሌላውን ጌም ብትጫወቱ $20 ዊዝድሮ ማድረግ ትችላላችሁ ማለት ነው በቀላሉ። አንድ እዚህ ላይ ማሰብ ያለባችሁ ሰዎች መስራት የምትፈልጉ ሰዎች ብቻ ነው። በቃ መጋበዝ፣ ሰዎች ኢንስቶል እንዳያደርጉላችሁ ምናምን መሞከር የምትፈልጉ ሰዎች ነው። በነፃ ወይ እንዲህ በቀላሉ ዝም ብሎ የሚገኝ ነገር የለም። እሱን እርሱት። ማንም በነፃ የሆነ ነገር ሳታደርጉለት የሚሰጣችሁ ነገር የለም። ስለ ኦንላይን አንድ መረዳት ያለባችሁ ነገር እሱ ነው። በቃ ይሄን ያልኩበት ምክንያት ኮሜንት ላይ መጥቶ ምናምን የሚያለምጥ ሰው ስለማልፈልግ ነው። በቃ ኦንላይን ስራ ከሆነ ይሄ አፕሊኬሽን የሚሰጣችሁ እኮ እናንተ የሆነ ነገር ስላደረጋችሁለት ነው እንጂ በነፃ ዝም ብሎ $10 ሊሰጥ አይችልም። ምን አገባው ለምንድነው የሚሰጠው? ስለዚህ እሱን አንደርስታንድ ታደርጉታላችሁ ብዬ አምናለሁና አንደኛው ፍሬንድ ኢንቫይት ማድረግ ነው። ጊምጋላ ምናምን የምትሰሩ ሰዎችም ከሆናችሁ አብረው ፓርትነር ናቸው። ስለዚህ ሌላኛው ጌም መጫወት ነው። ጌም ትጫወታላችሁ፣ ፍሬንድ ኢንቫይት ታደርጋላችሁ። ሁለት ብቻ ነው በቃ ስራው። ከዛ ግን እንዴት እንደምታገናኙ ነው ማሳያችሁ። እዚች ጋር ትገቡና ዊዝድሮ የሚለውን ስትነኩት ከላይ ዋሌት የምትል ትመጣላችኋለች ለእናንተ። ያችን ጠቅ ታረጓታላችሁ። ጠቅ ታረጉና ሜትስ ዋሌትስ የሚል አለ። ሚት ዋሌት አካውንት ከፍታላችሁ፣ ቬሪፋይ ታረጋላችሁ። ፌሳችሁን ቬሪፋይ ታረጋላችሁ፣ ስማችሁን ታስገባላችሁ፣ ትውልድ ቦታችሁን፣ ሀገር ምናምን ታስገባላችሁ ማለት ነው። እዚህ ጋር
እዚህ ጋር ታስገባላችሁ። እንደምታዩት እኔ እነዚህ ያወጣኋቸው ናቸው። ከታች ይታያችኋል ያወጣኋቸው ናቸውና ከዛ ቬሪፋይ ማድረግ አለባችሁ አካውንታችሁን ማለት ነው በኢሜል አድሬሳችሁ። ከዛ ውጭ ምንም የተለየ ነገር የለውም። ቀጥታ ካሽ አውት ብላችሁ እንደምታዩት እኔ ወደ ባይናንስ 8 USDT ገብቶልኛል ማለት ነው። 1 ነጥብ ምናምን ነበር የሚቆርጠው እዚህ ጋር 2 ያሳያል ማለት ነው። ዊዝድሮው ፊ ያለው ከዛ አለቀ በቃ። ምንም የተለየ ነገር የለውም። ካሽ አውት ብላችሁ እዚህ ጋር እንደምታዩት የባይናንስ ቲአርሲቲውን ታስገባላችሁ፣ አማውንቱን ታስገባላችሁ፣ ፊ እዚህ ጋር አለው። ስለዚህ ከዚህኛው ላይም ከ10 USDT በላይ ነው ዊዝድሮው ማድረግ የምትችሉት። የአፕሊኬሽኑ 20 አድርገውታል አሁን። እዚህ ላይ ደግሞ ከ10 ጀምሮ ዊዝድሮው ማድረግ ትችላላችሁ ማለት ነው። ስለዚህ አንደኛው ጽድት ያለው አፕ ይሄ ነው። አሰራሩ ግልጽ ስለሆነ ነው በቃ ዲምፕ ያልሰራሁት። ይቺ ዋሌቷ ስለምታስቸግራችሁ ነው። ዋሌት እንዴት እንደምታገናኙ በዚህ መልኩ ነው። ግን ለብቻዋ ደግሞ ቪዲዮ ሪከርድ አድርጌላችኋለሁ ቴሌግራም ላይም ፖስት ስላደረኩት @ab profit ብላችሁ ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ግቡ። ሌላኛው ብዙዎቻችሁ እየሰራችሁት ያልሆናችሁ ለትሬዲንግ የሚያግዛችሁ ሚፓስ ነው። ሚፓስ ሰው ኢንቫይት አድርጋችሁ እዛው ላይ ሽጣችሁ ዶላራችሁን ወደ ባይናንስ መቀበል የምትችሉበት ነው። ዋካችሁ ሚፓስን ስሩት፣ የእውነት ስሩት። በጣም የምታተርፉበት እንትን ነው። አንድ ኤምኤሲ ዋጋው 8 ነጥብ ምናምን USDT ነው፣ 8 ነጥብ ምናምን ዶላር። ስለዚህ አንድ መድረስ የምትችሉ ከሆነ አንድ ለመድረስ 10 ሰው ምናምን እንትን ቢላ 0.1 ይሰጣችኋል በአንድ ሰው። ስለዚህ 10 ሰው ቅድም የምትጋብዟቸውን 10 ሰዎች እዚህ ላይ የምትጋብዟቸው ወደ 8 ዶላር አጠቃላይ ወደ 28-30 ዶላር አገኛችሁ ማለት ነው በስትክክል። ሶዛኛው ጌሙ ላይ ግን መርሳት የሌለባችሁ ነገር ትንሽዬ እንደገቡ እነዛ ሰዎች ጌም ፕላይ ማድረግ አለባችሁ፣ የሆነ ትንሽ መጫወት አለባችሁ። እንደዛ ነው ይሰጣችሁ። ሁለተኛ ደግሞ ሎጊን ስታደርጉ 4000 7000 ምናምን ይሰጣችኋል በየ24 ሰዓቱ። ስለዚህ በየ24 ሰዓቱም ብትገቡ ብቻ እሱ ራሱ ብዙ ፖይንት ይሰበስብላችኋል ማለት ነው። ሚፓስም ከፍታችሁ በናሽናል አይዲ ቬሪፋይ አድርጋችሁ ከዛ ኢንቫይት ያደርጋችሁ ሰው ቬሪፋይ ካደረገ በቀጥታ 0.1 ኤምሲ ይሰጣችኋል። ዋጋው 80-90 ብር አካባቢ ኦልሞስት 100 ብር በሉት። ስለዚህ በዛ መልኩ ነው የምታወጡት ማለት ነው። የፓስን ስሩ። ሌላ እንደ ሐሳብ ሌሎችም አፕሊኬሽኖች አሉላችሁ ከፈለጋችሁ ጆሊ ካሽ፣ ታይም ባክስ ደጋግሜ ስለተናገርኩት ሁሌ መናገር አልችልም። ይሄው እኔ ትላንትና 3 USDT ገብቶልኛል። ሌላ ተጨማሪ ከ3 USDT ጀምሮ ማውጣት የምትችሉበት ታስክ በመስራት ታይም ባክስ ደግሞ ሌላኛው ምርጥ አፕ ነውና እነዚህ ሪቾ የሚባል ላይቭ ስትሪም አፕ አለ፣ ክሪፕቶ እዚህ ጋር የምታያቸውን በሙሉ ቴሌግራም ላይ ፒን አድርግላችኋለሁ። ገብታችሁ በሙሉ ሁሉንም መስራት ትችላላችሁ። ሁሉም እዚህ ጋር ገንዘብ የሚሰሩ ናቸውና በዛ መልኩ እንድትሰሩ ነው፣ ሳፖርት ለማድረግ ነው። ቴሌግራማችንን ተቀላቀሉት። ኤቢ ትሬድስ የሚባል የትሬዲንግ ቻናል አለን። አሁን ከ10 ወደ 100 USDT ቻሌንጅ አለን። ዌቢናር ራሱን የቻለ ሰዎች ተመዝግበው በነፃ ክላስ ዛሬ እንጀምራለን። እነዚህን ጥቅማጥቅሞች ሁሉ የምታገኟቸው ቴሌግራም ላይ ስለሆነ ቴሌግራማችንን ጆይን አድርጉ። ይመቻችሁ። ፒስ